በሶስት ቀን ብቻ 1000 ሰብስክራይበር አግኝቻለሁ። እንዴት አገኘው? ይህንን ምስጢር ነው ዛሬ የምነግራችሁ ማለት ነው። እንዴት ናችሁ? ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን በተን በመንካት እንዲሁም ደግሞ የደወል ምልክቷን በማብራት ሁል ጊዜ ኦን በመሆን የኔን አዲስ ዩቲዩብ ነክ ትምህርታዊ መረጃዎችን መከታተል ትችላላችሁ ማለት ነው። እኔ 1000 ሰብስክራይበር በሶስት ቀን ብቻ ነው ያገኘሁት። ከዚህ በፊት እንደምትመለከቱት የሚለቃቸው ቪዲዮዎች በዛ ከተባለ 89 ሰብስክራይበር ብቻ ነበራቸው። ነገር ግን በሶስት ቀን ውስጥ ከ89 ሰብስክራይበር አንዴ 1000 ሰብስክራይበር ሞላው። አሁን እንደውም 1019 1020 እየሆነ እየበዛ ነው እየሄደ ያለው። እንደዚህ ላደርግ የቻልኩበትን ምስጢር ዛሬ እነግራለሁ ማለት ነው። ሰብስክራይበር ማግኘት ምን ያክል ቀላል እንደሆነ ልናገር እፈልጋለሁ ማለት ነው። ስለዚህ የመጀመሪያው ደግሞ 1000 ሰብስክራይበር ለማግኘት በሶስት ቀን ውስጥ ማድረግ ያለባችሁን ነገር ልንገራችሁ። በመጀመሪያው ቀን በዚህ ሰዓት አካባቢያችሁ ላይ ኢትዮጵያ ላይ ምን እየተወራ ነው? ስለምንድን ነው እየተወራ ያለው? ለምሳሌ ባለፈው ሳምንት ስለ ሩጫ አይደል? ሁልጊዜ በቃ እዛ ማራቶን ላይ ስለሚሮጡት ዛሬ ማን አሸነፈ? ኢትዮጵያ ወርቅ አጣች አይደል እንዴ? ከዛ በኋላስ ደግሞ ምን መወራት ጀመረ? ልክ እንደ አጠቃላይ ስለ ባላንዶር መወራት ተጀመረ። ባላንዶር ማን በላ? ስለዛ ብቻ ነው እየተወራ የነበረው። አሁንስ እናንተ ደግሞ ቁጭ ባላችሁበት ጊዜ ይህን ቪዲዮ ስትመለከቱ ስለምን እየተወራ ነው? ያንን ቪዲዮ አሁኑኑ ዳውንሎድ አድርጉ። አሁን በዚህ ሰዓት እየተወራ ያለው ስለ ወደብ ከሆነ ወደብን በተመለከተ የሚወራውን አንድ ቪዲዮ አውርዱ። አሁን እየተወራ ያለው ስለ እግር ኳስ ከሆነ ያንን እግር ኳስ ጉዳይ ላይ ደግሞ ስለ አንድ ሰው ስለዛ ግለሰብ እየተወራ ካለ ያንን ግለሰብ እየተመለከተ ቪዲዮ ቶሎ አውርዱ። ከዚያ በኋላ እንደዚህ ታደርጋላችሁ። ያንን ቪዲዮ እንደወሰዳችሁት ያንን ሙሉ ቪዲዮ ወደ ሾርት ትቀይራላችሁ። ያ ማለት ሾርት ማለት ከአንድ ደቂቃ በታች ታረጋላችሁ ማለት ነው። ያንን አንድ ደቂቃ በታች ያረጋችሁትን ቪዲዮ በቀጥታ ወደ ዩቲዩብ ውስጥ በመግባት የመደመር ምልክት አለች፣ እሷን በመንካት በዩቲዩብ ላይ ፖስት ታረጋላችሁ። ከዚያ በኋላ እርግጠኛ ሆኜ ነው የምናገረው፣ 3 ቀን ጠብቁ። በሶስተኛው ቀን 1000 ሰብስክራይበር ታገኛላችሁ። ነገር ግን ቪዲዮ መልቀቅ ብቻ አይደለም። ሰዎች በእናንተ ቪዲዮ ሾርት ቪዲዮአችሁን ካዩ በኋላ ኮሜንት ላይ ሪአክሽናቸውን ይጽፋሉ። ለእያንዳንዳቸው ሰዎች ደግሞ ኮሜንት መልሱ። እናንተ ኮሜንት ደግሞ በመለሳችሁ ልክ እየበዛ ይሄዳል። ስለዚህ እንዳትረሱ። በዚች 3 ቀን ውስጥ ልክ እንደ 1000 ሰብስክራይበር ለማግኘት ፍላጎቱ ካላችሁ በዚህ ሰዓት ኢትዮጵያ ውስጥ ስለምን እየተወራ ነው፣ በዓለም አቀፍ ደረጃ ስለምን እየተወራ ነው የሚለውን አጣሩ። ካጣራችሁ በኋላ ስለዚያ ቪዲዮ ከየትም ፈላልጋችሁ ከቲክታክ ሆነ ከዩቲዩብ ሆነ ከኢንስታግራም ያንን ቪዲዮ ዳውንሎድ ታረጋላችሁ። ያን ቪዲዮ ወደ ሾርት ትቀይራላችሁ። የቀየራችሁን በዩቲዩብ ላይ ትፖስታላችሁ። ከፈሰታችሁ በኋላ ለእናንተ ለሚሰጠው ለእያንዳንዱ ኮመንት መልስ ትመልሳላችሁ። በሶስተኛው ቀን ልክ እንደነ 1000 ሰብስክራይበር ታገኛላችሁ። እርግጠኛ የሚሰራ መረጃ ነው። ከ3 ቀን በኋላ ደግሞ እናንተ 1000 ሰብስክራይበር ከሞላችሁ በኋላ እዚሁ ኮመንት ስር ላይ መታችሁ 1000 ሰብስክራይበር አግኝቻለሁ ብላችሁ መጻፋችሁን እንዳትረሱ። ቀጣይ እንድሰራላችሁ የምትፈልጉትን ቪዲዮ አስቀምጡ ኮመንት ላይ። እኔ ቀጣይ ያንኑ እናንተ ያስቀመጣችሁ ስራ ያላችሁኝን እሰራለሁ ማለት ነው። ለዛሬ በዚያው ከተናል። ቻው።